በዓለማችን ትልቁ አህጉር ማን ነው? በቆዳ ስፋት በህዝብ ብዛት በአፍሪካ ነው በዓለም በዓለም ትልቁ አህጉር በዓለማችን ትልቁ አህጉር በቆዳ ስፋትና በህዝብ ብዛት ማን ነው? ኤዥያ በዓለማችን ትልቁ አህጉር በቆዳ ስፋትና በህዝብ ብዛት ማን ነው? አፍሪካ ሹር እርግጠኛ ነህ? ኤሮፓ እሺ ቻይና ቻይና ሀገር አይደለች አህጉር ናት። ትልቁ አህጉር አላል በቆዳ ስፋትና በህዝብ ብዛት ማን ነው? በዓለማችን እሱ ይለፈኝ ትልቁ አህጉር አፍሪካ በዓለማችን ትልቁ አህጉር በቆዳ ስፋትና በህዝብ ብዛት ማን ነው? በዓለማችን ትልቁ አህጉር በሰው ብዛትና በቆዳ ስፋት ኤዥያ ነው። እርግጠኛ ነህ? በዓለማችን ትልቁ አህጉር ማን ነው? በዓለማችን ትልቁ አህጉር በሰው ብዛትና በቆዳ ስፋት አሜሪካ። ያለውን እንዳትል ምን ትልቁ አህጉር አላውቅም። ዓለማችን ላይ ነው። በዓለማችን ትልቁ አህጉር በመባል የምታወቀው በህዝብ ብዛትና በቆዳ ስፋት ትልቅ ኢራን ነው። ትልቁ አህጉር አላል በዓለማችን ማን ነው? እሱ ህንድ ኤዥያ በዓለማችን ትልቁ አህጉር በሰው ብዛትና በቆዳ ስፋት ማን ነው? ትልቁ አህጉር ኤዥያ ቻይና እና ህንድ ብቻ ከ1 ቢሊዮን በላይ ወደ 2 ቢሊዮን የሚጠጋ ፖፑሌሽን አላቸው። በዓለማችን ትልቁ አህጉር በቆዳ ስፋትና በህዝብ ብዛት ትልቁ አህጉር ኤዥያ አህጉር ነው ያልከኝ? አህጉር በሰው ብዛትና በቆዳ ስፋት ኤዥያ ይመስለኛል። አትጠራጠር አገንታ በዓለማችን ማለት ነው። በዓለማችን ትልቁ አህጉር በሰው ብዛትና በቆዳ ስፋት በሰው ብዛትና በቆዳ ስፋት ትልቁ አህጉር ማን ነው? በዓለማችን አፍሪካ ነው። አፍሪካ በዓለማችን ትልቁ አህጉር አሜሪካ እርግጠኛ ነህ? በኢኮኖሚ ምን ያህል እንደዛ ይመስለኛል። አሜሪካ መስለህ ትልቅ ግን ኤዥያ ነው። ኤዥያ በህዝብ ብዛት በቆዳ ስፋት ትልቁ ኤዥያ ነው። አባት 40 ልጅ 10 የአባትየው እጥፍ የሚሆነው ከልጅየው መች ነው ከተባለ ከ20 ዓመት በኋላ ነው። ከ20 ዓመት በኋላ 10 የነበረው የልጁ 30 ይሆናል። የአባትየው 40 የነበረው ስንት ይሆናል? ከ20 ዓመት በኋላ 60 ይሆናል። 60 እና 30 የአባትየው እጥፍ ሆነ ማለት ነው። በጣም አመሰግናለሁ። ወደፊት ብቻ ወደ ኋላ ማሄድ ጊዜ አግኝታ የተወደዳችሁና የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን በየሳምንቱ ወደ እናንተ የሚደርሰው እጅግ አዝናኝ የሆነው የጉርሻ ዝግጅታችን በዛሬው ዕለት እንግዲህ ከመዲናችን ከሐዋሳ ወጣ ብለን በወንዶ ገነት እጅግ ማራኪ ቆይታ አድርገናል። በርካታ ተሳታፊዎችም እጅግ በጣም አዝናኝ በሆነ ሁኔታ ተሳትፈውልናል። እኛም በጥያቄዎቻችን እያነሳን እንግዲህ እያዋዛን ከናንተም ጋር ቆይታ አድርገናል ማለት ነው። እጅግ በጣም ድንቅ ቆይታ እንዳደረግን ተስፋ እናደርጋለን። በቀጣይ ሳምንት ሌሎች ጥያቄዎችን ይዘን ሌላ ቦታ እንገናኛለን። ለዛሬ ግን በወንዶ ገነት የነበረን ቆይታ እዚህ ጋር ይበቃል። ጥያቄዎችን እየጠየቅኩ ዝግጅቱን እስከ መጨረሻው ድረስ ወደ እናንተ በማድረስ እኔ ሚካኤል ጋሞ ከካሜራ ባለሙያ ፍጹም አዲሱ ጋር በጋራ በመሆን ወደ እናንተ መጣን።